5 ሰዎችን የገደለው የፔፕሲ ውድድር። ያን ሚሊዮን ፔሶ አሸናፊ መሆንን አውቀህ በደስታ እየጨፈርክ ባለህበት ቅጽበት ኩባንያው ደውሎ በስህተት ነው ቢልህ ምን ታደርጋለህ? ፔፕሲ ይህንኑ አደረገ። ወዲያውኑም አገሪቱን ወደ እሳት አውድማ ቀየራት። እንደ አውሮፓውያን የዘመን አቆጣጠር በ1992 ፔፕሲ በፊሊፒንስ ሀገር ባካሄደው አንድ የሎተሪ ውድድር ምክንያት ሰዎች ይገደላሉ ብሎ ማንም አልገመተም ነበር። የቁጥር ትኩሳት ወይም ናምበር ፌቨር የተሰኘው ይህ ውድድር በታሪክ ትልቅ የንግድ ስህተት ሆኖ ተመዝግቧል። በዘጠናዎቹ መጀመሪያ ፔፕሲ በፊሊፒንስ የገበያ ድርሻው ከኮካ ኮላ በእጅጉ ያነሰ ነበር። ገበያውን ለመቆጣጠር የቁጥር ትኩሳት ወይም ናምበር ፌቨር የተባለ አዲስ ስልት ነደፈ። ሀሳቡም ቀላል ነበር። በእያንዳንዱ የፔፕሲ፣ ሚሪንዳ እና ሰቨን አፕ ጠርሙስ ክዳን ስር ባለ 3 አሃዝ ቁጥር ይታተማል። በየቀኑ በቴሌቪዥን አሸናፊ ቁጥር ይፋ ይደረጋል። የገንዘብ ሽልማቱም ከ100,000 እስከ 1 ሚሊዮን ፔሶ ይደርሳል። 349 የሚል ቁጥር ያለው የፔፕሲ ጠርሙስ ክዳን የያዘ ማንኛውም ሰው የ1 ሚሊዮን ፔሶ አሸናፊ ይሆናል። በወቅቱ 1 ሚሊዮን ፔሶ ለአንድ ተራ ፊሊፒንሳዊ የ61 ዓመት ደሞዙ ማለት ነበር። በአጭር አነጋገር ፔፕሲ ድህነትን ባንድ ጀንበር የምታጠፉበትን መንገድ አግኝቻለሁ የሚል ተስፋ ለህዝቡ ሰጠ። ውድድሩ ከታሰበው በላይ ስኬታማ ሆኖ የፔፕሲ ሽያጭ 40 በመቶ ጨመረ። የሀገሪቱ ህዝብ ግማሽ ያሉ ወይም 31 ሚሊዮን ሰዎች በዚህ ውድድር ይሳተፉ ነበር። ሰዎች የፔፕሲ ክዳን ለማግኘት ሲሉ ብቻ መጠጡን በብዛት መግዛት ጀመሩ። አንዳንዶችም አሸናፊውን ቁጥር ፍለጋ ቆሻሻ ገንዳዎችን መበርበር የዕለት ተዕለት ተግባራቸውን አደረጉ። ፔፕሲ ያሰበው ግብ ተሳካ። ኮካ ኮላን ማሸነፍ ቻለ። የፔፕሲ የቁጥር ትኩሳት ውድድር በህዝቡ ዘንድ ከፍተኛ ተቀባይነት በማግኘቱ ኩባንያው ጨዋታዎችን ለተጨማሪ 5 ሳምንታት ለማራዘም ወሰነ። ሆኖም ትልቅ ስህተት የተፈጠረው እዚሁ ጋር ነበር። እስከዚያው ድረስ ፔፕሲ አሸናፊዎችን ቁጥር ሙሉ በሙሉ በቁጥጥሩ ስር አድርጎ የነበረ ሲሆን በፋብሪካ ውስጥ የሚታተሙት አሸናፊ የጠርሙስ ክዳኖች 2 ብቻ እንዲሆኑ በኮምፒውተር ፕሮግራም የታቀዱ ነበር። ይህም ኩባንያው ከበጀቱ በላይ እንዳያወጣ ዋስትና ሆኖት ቆይቷል። ነገር ግን የውድድሩ ጊዜ ከተራዘመ በኋላ ባልታሰበ ሁኔታ የኮምፒውተር ፕሮግራም በመበላሸቱ የቁጥሮች መደባለቅ ተከሰተ። ግንቦት 25 ቀን 1992 ዓ.ም በሚሊዮን የሚቆጠር ፊሊፒንሳውያን የቴሌቪዥን መስኮታቸውን ትኩር ብለው ይመለከታሉ። የዚህን ቀን አሸናፊ ቁጥር ይፋ ሆነ፣ 349። በመላ ሀገሪቱ ደስታ ሰፈነ። ነገር ግን አንድ ትልቅ ችግር ነበር። ፔፕሲ ያቀደ 2 አሸናፊ ብቻ እንዲኖር ቢሆንም በኮምፒውተር ስህተት ምክንያት 349 የሚል ቁጥር ያላቸው 800,000 ክዳኖች ታትመው ተሰራጭተው ነበር። በንድፈ ሀሳብ ደረጃ ፔፕሲ ለእነዚህ ሁሉ ሰዎች ሽልማት ለመክፈል 800 ቢሊዮን ፔሶ ወይም በወቅቱ 32 ቢሊዮን ዶላር ያስፈልግ ነበር። ይህ ደግሞ ኩባንያው ካለው ሀብት በላይ ነው። በመቶዎች የሚቆጠሩ ሰዎች አሸናፊ ክዳኖቻቸውን ይዘው ወደ ፔፕሲ ፋብሪካዎች ይጎርፉ ጀመር። ሁኔታው ከአቅም በላይ የሆነ ሲመጣ ፋብሪካዎች በፖሊስ ተከበው እንዲጠበቁ ተደረገ። የፔፕሲ አመራሮች ነገሩ ክፉኛ እንደተበላሸ ሲረዱ ለተፈጠረው አስከፊ ችግር መፍትሄ ለመፈለግ በእኩለ ሌሊት አስቸኳይ ስብሰባ ተቀመጡ። እያንዳንዱን አሸናፊ ክዳን በትክክለኛው የሽልማት መጠን ለማስተናገድ ቢሞክር ኖሮ ፔፕሲን በ30 ቢሊዮኖች የሚቆጠር ዶላር ሊያስወጣው ይችል ነበር። በመሆኑ ኩባንያው ስህተቱን በኮምፒውተር ላይ በማሳበብ ለእያንዳንዱ አሸናፊ ቆርቆሮ 500 ፔሶ ወይም በወቅቱ $8 ገደማ ብቻ ለመክፈል አቀረበ። ይህ መጠን ከመጀመሪያው የሽልማት ቃል ኪዳን 0.5 በመቶ ብቻ ነበር። ጥቂቶቹ የቀረበላቸውን ገንዘብ ተቀብለው ቢሄዱም አብዛኛው ህዝብ ግን ተበዘበዝን በሚል ስሜት በቁጣ ገነፈሉ። ለተጎጂዎቹ የኮምፒውተር ስህተት ትርጉም አልነበረውም። በእነሱ እይታ ፔፕሲ ግዙፍና ባለሀብት ኮርፖሬሽን በመሆኑ የገባውን ቃል ማክበር ነበረበት። ፔፕሲ አቋሙን ለመቀየር ፈቃደኛ ባለመሆኑ በመላው ሀገሪቱ ከባድ ተቃውሞና ደም አፋሳሽ ሁከት ተቀሰቀሰ። ሰላማዊ ሰልፍ ወደ ረብሻ ተቀየረ። የፔፕሲ መኪናዎች ተቃጠሉ። በኩባንያው መጋዘኖች ላይ ቦምብ ተወረወረ። በአንድ አጋጣሚ ወደ ፔፕሲ መኪና ቦምብ ተወርሮ በፈነዳው ፍንዳታም የአንዲት እናትና ልጅ ህይወት በአሰቃቂ ሁኔታ አለፈ። በአጠቃላይ በረብሻው 5 ሰዎች የሞቱ ሲሆን በመቶዎች የሚቆጠሩ ደግሞ ቆሰሉ። በሚቀጥለው ዓመትም ተቃውሞ መልክ ቀይሮ ይበልጥ በተደራጀ መንገድ ቀጠለ። ተጎጂዎቹ ጥምረት 349 ወይም ኮሊሽን 349 የተሰኘ ቡድን በማቋቋም በኩባንያው ላይ ህጋዊ ክስ መመስረትን መረጡ። ተጎጂዎቹ ዴል ፊዮሪ የተባለ የአካባቢው ሰባኪ መሪ አድርገው መረጡ። ዴል ፊዮሪ ከ400 በላይ አሸናፊዎችን በማስተባበር ፔፕሲን ከ8.3 ቢሊዮን ዶላር በላይ የሚጠይቅ ግዙፍ ክስ መሰረቱ። ይህ ትርምስ እስከ 1993 ዓ.ም ድረስ የቀጠለ ሲሆን በሂደቱም አንድ ያልተጠበቀ አዲስ መረጃ መውጣት ጀመረ። የወቅቱ የጋዜጣ አርዕስተ ዜናዎች
ፔፕሲ በራሱ የጭነት መኪኖች ላይ ለደረሰው የቦምብ ጥቃት እጁ ሊኖሩበት እንደሚችል መጠቆም ጀመሩ። እነዚህ ዘገባዎች የተመሰረቱት በአንድ የፖሊስ መኮንን ምስክርነት ላይ ሲሆን መኮንኑ ፖሊስ ጥምረት 349ን እንደ አሸባሪ ቡድን ለማስፈረጅና በፍርድ ቤት ያለውን ተሰሚነት ለማዳከም ቅጥረኞችን ተጠቅሟል ሲል ከሰሰ። በተጨማሪም ፔፕሲ ሆን ብሎ ረብሻን እንዲቀሰቅሱና ጥፋት እንዲያደርሱ ገንዘብ እንደከፈላቸው የሚናገሩ ሌሎች ምስክሮችን ብቅ ማለት ጀመሩ። የፔፕሲ ጠበቆች የቀረበውን ክስ መሰረተ ቢስ በማለት በፍጥነት ውድቅ ቢያደርጉትም ሁኔታው ግን እጅግ እየተወሳሰበ ሄደ። እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ.ም ፍርድ ቤቱ በ9 የፔፕሲ የሥራ ኃላፊዎች ላይ የእስር ማዘዣ በማውጣቱ ለጥምረት 349 ትልቅ ተስፋም የፈነጠቀ ድል ሆኖ ተመዘገበ። ሆኖም ይህ ደስታ ብዙም ሳይቆይ በቀጣዮቹ ወራት ከሞላ ጎደል ሁሉም የፍትሐ ብሔርና የወንጀል ክሶች ውድቅ ተደረጉ። ለሚቀጥሉት 10 ዓመታት ፔፕሲ በሺዎች የሚቆጠር የፍርድ ቤት ክሶች ቀረቡበት። ኩባንያው በስህተቱ ምክንያት በሚሊዮን የሚቆጠር ዶላሮችን ለካሳና ለጠበቃ ከፈለ። በመጨረሻም በ2006 የፊሊፒንስ ጠቅላይ ፍርድ ቤት ፔፕሲ ሽልማቱን እንዲከፍል የሚያስገድድ የሕግ ምክንያት የለም ሲል ወሰነ። ይህ ሁሉ ትርምስና የሰው ሕይወት መጥፋት ተከስቶ ፔፕሲ እንዲከፍል የተወሰነበት የገንዘብ ቅጣት 150,000 ፔሶ ብቻ ነበር። በቁጥር ትኩሳት ሳቢያ ሕይወታቸውን የተመሰቃቀለ ብዙ ፊሊፒናውያን ቁስላቸው እስከዛሬ ድረስ አልሻረም። እንዲያውም በአንዳንድ አካባቢዎች ፔፕሲ የሚለውን ስም መጥቀስ በራሱ ከፍተኛ ቁጣና ቅሬታን ይቀሰቅሳል። የ349 ታሪክ በንግድ ዓለም ውስጥ ትልቅ ማስጠንቀቂያ ነው። አንድ ኩባንያ የማይችለውን ተስፋ ለሰፊው ሕዝብ ሲሰጥና በስህተቱ ምክንያት ኃላፊነት ለመውሰድ ሲቸገር ምን ያክል ጥፋት ሊከተል እንደሚችል ያሳያል። ዛሬም ድረስ በፊሊፒንስ 349 መሆን ማለት መታለል ወይም ተስፋ ተሰጥቶት መከዳት ማለት ነው። አንድ ቀላል የሎተሪ ውድድር ወደ ደም አፋሳሽ አመጽ የተቀየረበት ይህ አጋጣሚ እስከዛሬ ድረስ ለቢዝነስ ዓለም ትልቅ ትምህርት ሆኖ ይኖራል። ለተጨማሪ ቪዲዮዎች ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ ያድርጉ። እናመሰግናለን።